በዛሬ ቪዲዮ አስተማሪዎች ለወላጆች በየቀኑ በየሰሙኑና በየወሩ ስለ ልጆቻቸው ያሉትን ሁኔታ ለማሳወቅና አስተያየት ለመስጠት የሚያስፈልጉን ኮሚኒኬሽን ቡክ እንዴት እንደሚዘጋጅ እናያለን። መጀመሪያ ከዝርዝሩ ሴቲንግስ ይምረጡ። ቀጥለው ከስሩ ካሉት ውስጥ ኮሚኒኬሽን ቡክ የሚለው ላይ ይጫኑ። በተከፈተው አዲስ ገጽ ላይ የኮሚኒኬሽን ቡኩን ለማዘጋጀት አድ ኒው የሚለውን ይጫኑ። ቀጥለው በተከፈተው ገጽ ላይ ኮሚኒኬሽን ቡኩን የሚመለከቱ ነገሮች ያማሉ። ቴምፕሌት ታይትል ላይ የቴምፕሌቱ ስም ያስገቡ። ቀጥለው ቴምፕሌቱ የሚዘጋጅላቸውን የትምህርት ደረጃ አክቲቭ ግሬድስ በሚለው ላይ ይምረጡ። ለሁሉም የትምህርት ደረጃ ከሆነ ኦል ግሬድስ የሚለውን ኦን ያድርጉት። ቀጥለው ቴምፕሌት ታይፕ በሚለው ላይ የሚያዘጋጁትን መግባቢያ ደብተር የተማሪውን የቀን ውሎውን ወይም በየቀኑ የሚላክ ከሆነ ዴይሊ፣ በሳምንት ከሆነ ዊክሊ፣ በወር ከሆነ ደግሞ ማንዝሊ የሚለውን ይምረጡ። ቀጥለው አስተማሪዎቹን የሚሰጧቸውን መልሶች ያስገቡ። ለምሳሌ የሚያዘጋጁትን ጥያቄዎች መልሷቸው የስ ወይም ነው ከሆነ የስ ለሚለው አንሰርስ በሚለው ላይ የስ ያስገቡ። ፖይንት በሚለው ላይ ደግሞ መልሱን የሚይዘውን ነጥብ ያስገቡ። ነጥቡን ሲያስገቡ አዎንታዊ የሆነ መልስ ከአሉታዊ ከሆነው መልስ መብለጥ አለበት። ስለዚህ ለየስ 1 ከሰጠነው ለኖ ደግሞ 0 መሆን አለበት። ከሁለት በላይ አማራጮች ያላቸው ጥያቄዎች ካሉም እንደየ የተማሪውን ሁኔታ የሚያሳዩበትን ነጥብ መስጠት አለባችሁ። እንደዚህ በማድረግ ሲስተሙን የተማሪውን የተሰጠው ነጥብ ወይም ፖይንት በመደመር የትምህርት ሁኔታውን ለማሳየት ይረዳል። የስ የሚለውን ከጨረሱ በኋላ ለኖ ደግሞ አንሰርስ በሚለው ላይ ኖ፣ ፖይንትስ ላይ ደግሞ 0 በማስገባት አድ የሚለውን በመጫን ይመዝግቡት። ቀጥለው ኮሽነር በሚለው ላይ አስተማሪው ስለ ተማሪዎችን የሚመልሳቸው ጥያቄዎች ላይ ይዘጋጁ። ለምሳሌ የመጀመሪያው ጥያቄ አርፍዶ ነው የመጣ ወይም ወዝ ሂ ሌት ከሆነ፣ ሁለተኛው ጥያቄም ክላስ ላይ ይሳተፍ ነበር ወይም ወዝ ሂ ፓርቲሲፔቲንግ ከሆነ ጥያቄዎቹን ለመመዝገብ ኮሽነር ስር ባለው ሳጥን በመጻፍ አድ የሚለውን በመጫን ይመዝግቡት። መዝግቦ ሲጨርሱ ቴምፕሌት ፕሪቪው ላይ ያዘጋጁትን ጥያቄ ከነ አማራጩን ያሳያል። ትክክል መሆኑን ካረጋገጡ በኋላ ሳብሚት የሚለውን በመጫን የወላጅና የአስተማሪን ማግባቢያ ደብተር በቀላሉ ማዘጋጀት ይችላሉ።